ሰላም ዛሬ ደግሞ እንግዲህ ፈሶሊያ እንሰራላችሁ። ሮብ ነው፣ ጾም ነው። ስለዚህ ፈሶሊያ እሰራላችኋለሁ ማለት ነው። እንግዲህ ሽንኩርቴ እንደምታዩት ድቅቅ አድርጌ ነው የከተፍኩት። በደንብ ነው ድቅቅ አድርጌ የከተፍኩትኝ ቁሌት ስለሆነ የምሰራው ማለት ነው። ከዛ በኋላ ቲማቲማችንን እንልጥና ከትፋለን ማለት ነው። አንዳንድ ጊዜ በነገራችን በጣም እመኛለሁ እንደ ቪዲዮ ምን አለ ስራው ራሱ ላጥ ቤል ማለት ነው። በቃ አያችሁ እንዴት እንደሚሮራጥ ልክ እንደዛ ይሮራጥ እኔ እመኛለሁ። ከዛ ነጭ ሽንኩርት እኔ በጣም ነው የምወደው። ሽንኩርታችንን ከደን አድርገን በሰል ካደረግነው በኋላ ትንሽ ዘይት እንጨምራለን። ከዛ በኋላ ጨውና በርበሬ እንደ ብቻ ነው መጠቀሙ። ሌላ ቅመም ንጹህ ቅመም ካላችሁ መጠቀም ይችላል። እኔ ስለሚነካካ ሲበስል በርበሬና ጨው ብቻ ንጹህ ማገኘው። ከዛ ነጭ ሽንኩርታችንን እንጨምራለን ማለት ነው። ከዛ ቲማቲማችንን ይቀጥላል። ያው ቲማቲሙ የተላጣ ስለሆነ ቶሎ ነው የሚበስልልን። የጣሳው ፎሶሊያ የተጠቀምኩትኝ እናንተ ኖርማሉ መጠቀም ትችላላችሁ። ኦልሬዲ ብዙ ማብሰል አይጠበቅብንም፣ ምክንያቱም እየበሰለ ስለሆነ ማለት ነው። ቁሌታችን ከደረሰ በኋላ ፎሶሊያውን ጨመር አድርገን ወጣ ነው የምናደርገው። በቃ ብዙም አይቆይም። ከዛ ወደ ቁርሳችን እንሄዳለን ማለት ነው። በነገራችን ላይ ሁሌ እንደምላችሁ ቁርስ ሰርታችሁ ብሉ ማለት አብዛኞቻችሁ ስልኬ ምን አድርጌው ከስልኬ ጋር እኮ እንደዚህ የምትሉ ልጆች አላችሁና እኔ ሁላችሁ አንድ ነገር ልንገራችሁ። እኔ ጠዋት ስነሳ የመጀመሪያው ተነስቼ አልጋዬን አንጥፌ ተጣጥቤ ወደ ጸሎት ነው የሚሄደው። ጸሎቴን አድርጌ ዩኒፎርም ለብሼ ወደ ስራ ነው የሚሄደው። ስልኬ ጭራሽ አላየውም ማለት ነው። ስራዬን ሰራርቼ ስጨርስ ከዛ በኋላ ሄጄ ቁርሴን ሰርቼ አምጥቼ ልክ ቁጭ ስል እንደዚህ ይሄ መልእክት ያላቸው እንትኖች አያለው ቁጭ ብዬ ማለት ነው እየበላሁኝ ማለት ነው። ከዛ በፊት ግን ስልኬ በጭራሽ አላየውም። ሰርቼ ቁርሴን አምጥቼ ነው፣ አልበለዚያ አልነሳም ከተቀመጥኩበት። ስለዚህ ለራሳችሁ በቁበት ሰርታችሁ ብሉ። እኔ ሞራል እንደሆናችሁ ነው በነገራችን ላይ ቪዲዮ መቀርጽላችሁ ማለት ነው። ለማንኛውም ኤንጆይ አድርጉት። መልካም ሮብ፣ መልካም ቀን፣ መልካም ስራ ይሆንላችሁ። አይ ላቭ ዩ ባይ። ደህና ሁኑ። ቻው